በታሪክ ውስጥ ብዙ ጀነራሎችን እናውቃለን። ታላቁ አሌክዛንደር፣ ናፖሊዮን፣ ጁሊየስ ቀይሳር። ነገር ግን አዚዝ አልሐሰን ከ100 በላይ ጦርነቶች መርቶ በአንዱ እንኳን ተሸንፎ ማያውቅ ሰው ስም ብጠራላችሁስ? ይህ ሰው ከበረሃው አሸዋ የተመዘዘ የሮምና የፋርስ ግዙፍ ኤምፓየሮችን ያንቀጠቀጠና የጠፉትን ተስፋዎች መልሶ ያለመለመ ብርቱ መሪ ነው። ዛሬ የምናወራው ስለ አንድ ተራ ወታደር አይደለም። ዛሬ የምናወራው ታላቁ ሰው ሰለላሁ ዐለይሂ ወሰለም የአላህ የተመዘዘ ሰይፍ ስላሉት ኻሊድ ኢብን አልወሊድ ነው። ከመዲና ሐዘን እስከ የማማ የደም ምድር፣ ከሙታ አስደናቂ ታክቲክና የየርሙክ ድል ዛሬ በታሪክ ገጾች ውስጥ ዓለምን ያስደነቀው ወታደራዊ ልህቀት የሰፈረበትን ፔጅ እንገልጣለን። እኔ ፐርሰናሊ አዚዝ አልሐሰን ከሰራዋቸው ቪዲዮዎች ውስጥ ይሄ ሞስት በጥበብና በቫልዩ የተሞላ ነው ብዬ ነው ማስበው። I want you to put yourself together and ረክዝ። አዚዝ አልሐሰን ቪዲዮውን እስከ መጨረሻ ማየት አለብን። አሁን are you ready? ونبدأ على بركة الله. السلام عليكم ورحمة الله وبركاته. عزيز الأسل أهلا وسهلا ومرحبا. ባለፈው ሳምንት በተለያየ ችግሮች በተደራረቡ ስራዎች ቀጠናችሁ በጣም ይቅርታ ማለት እንፈልጋለን። ከዚህ በኋላ ፕሮግራማችንን እንደቀጠለ ነው። የዛሬው ቪዲዮ ሳንጀምር አንድ የሚጠቅምህን ቫልዩ ላካፍል እፈልጋለሁ። በዚህ ቢዚ ላይፍ ምናልባት ሄዳችሁ መቅራት መማር ለማይመቻችሁ አልበስማ አካዳሚ አይ ችግር የለውም ቤታችሁ ሆናችሁ ራሳችሁን በእውቀት ማዳበር ትችላላችሁ ይላችኋል። ሐዲስ፣ ፊቅህ፣ የነቢዩ ሰለላሁ ዐለይሂ ወሰለም ሲራና ተጅዊድ አንድ ላይ እናስተምራችኋለን። ስልክ ቁጥርና ቴሌግራም አድራሻችንን ዲስክሪፕሽን ላይ አድርጌላችኋለሁ። አሁን ቀጥታ ወደ ፕሮግራማችን እንገባለን። ኻሊድ ያደገው አዚዝ አልሐሰን በመካ በበኒ መኽዙም በሚባል የተከበረ ጎሳ ውስጥ ነው። አባቱ አልወሊድ ኢብን አልሙጊራ የመካ ቁንጮ ሀብታም ነበር። ኻሊድ ከልጅነቱ ጀምሮ በፈረስ ግልቢያና በሰይፍ እውቀት ተኮትኩቶ ነው ያደገው። ከእስልምና በፊት ሙስሊሞችን ክፉኛ ያስለቀሰበትን የኡሁድ ጦርነትን ማስታወስ ነው። ሙስሊሞቹ ሊያሸንፉ ሲሉ ቀስተኞቹ ቦታውን ለቆ ወረዱ። ያቺን ክስተት አሪሳላ ፊልም ላይ ያስታወስኩ አዚዝ አልሐሰን። ያኔ ኻሊድ በብልሃት ዞሮ ሙስሊሞችን ከጀርባ አጠቃ። ያኔ ነበር አዚዝ አልሐሰን ዓለም የዚህን ወጣት ወታደራዊ ጂኒየስነትን ያየችው። ነገር ግን እንደዛም ሆኖ ልቡ እውነትን ይፈልግ ነበር። ታላቁ ሰው ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማሚስሉ ኻሊድን የጅሀሉ ልእስላም። ይህ ንግግር ልቡን ሰበረው። ሰይፉን አስቀምጦ ወደ መዲና ሄደ፣ ለእስልምና እጅ ሰጠ። በ11ኛው ዓመተ ሂጅራ አዚዝ አልሐሰን በአንዱ ቀን መዲና ከተማ በአሳዛኝ ዜና አነጋች። የነቢዩ ሰለላሁ ዐለይሂ ወሰለም ህመም በረታ። ትኩሳታቸው እጅግ ጨመረ። አንፎርቹኔትሊ ብዙም ሳይቆዩ ወደ አኺራ ሄዱ። እንደምታውቀው የነቢዩ ህመም ከ2 ሳምንት አልዘለለም ነበር። ብዙዎች ህመሙ ቀላል መስሏቸው ነበር። ለዚህም ነው የመዲና ነዋሪዎች ከሙሃጅሮችም ከአንሳሮችም ዜናውን ሲሰሙ በድንጋጤ የፈዘዙት። በዚህም ጊዜ ነበር የታላቁ ሰው ጓደኛ አቡበክር ስዲቅ ወደ ህዝቡ ወጡና ይህን የቁርአን አንቀጽ አነበቡ። ሙሐመድም ከበፊቱ መልእክተኞች በእርግጥም ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። አፈኢማተ አው ቁቲለ ቀለብቱም አላ አቃቢኩም ሞት ወይ ቢገደል ወደ ኋላ ትመለሳላችሁ። ይህቺን አንቀጽ አዚዝ አልሐሰን ሙሐመድ አላህ የተላኩ መልእክተኛ ቢሆኑ እንደ ማንኛውም ሰው ሟች መሆናቸውን የምታስታውስ ነበረች። ነገር ግን አንቀጹ ትንቢት አዘል መልእክትም ነበራት። እሱም ወደ ኋላችሁ ትዞራላችሁ የሚለው ነው። ይህ ማለት ሰዎች ከእስልምና በፊት ወደ ነበረው ማንነት የመመለስ አደጋ ነው። ሹፍ የቁርአንን ተአምር። እናም አዚዝ አልሐሰን ልክ ነቢዩ ከሞቱ በኋላ በአረብ ባህረ ሰላጤ የሆነው ይሄ ነው። ምንም እንኳን በወቅቱ የእስልምና ግዛት መላውን የአረብ ባህረ ሰላጤ የሸፈነ ቢሆንም አብዛኛው ጎሳዎች እስልምናን የተቀበሉት ከፈትህ መካ ከ8ኛው ዓመተ ሂጅራ በኋላ ነው። ይህም ማለት የዚች አዲስ ደውላ እድሜ 3 ዓመት ብቻ ነው። ብዙዎቹ ጎሳዎች አሁንም የጎሳ ስሜትና ቂም ነበራቸው። እንዴት እኛ አሰድ፣ ሐወዚን፣ ገጠፋን፣ ተሚም ያሉ ታላላቅ ጎሳዎች በምዕራብ ላሉት የሂጃዝ ሰዎች እንገዛለን? እነማን ናቸው ቁረይሽ? እነማን ናቸው አውስና ኸዝረጅ? ማን ስለሆኑ ነው የምንከተላቸው የሚል ስሜት ነበራቸው። ለዚህም ነው አዚዝ አልሐሰን ያ ውሸታሙ ሰይለማ አቡበክር እሱ ነብይ ነኝ ብሎ ሲነሳ ጠልሃ አኒመሪ የተባለው ሰው እንዲህ አለው፣ አንተ ውሸታም እንደሆንክ ሙሐመድ ደግሞ እውነተኛ እንደሆነ መሰክራለሁ። ነገር ግን ከዛቡ ረቢዓተ ኸይሩን ምን ሳዲቂ ሙደር፣ ከእውነተኛው የሙደር ሰው ይልቅ ውሸታሙ የረቢዓ ሰው ይሻለናል። ማለትም የራሳችን ጎሳ ውሸታሙ ይሻለናል እንደማለት ነው። ስለዚህ የነቢዩ ሞት መካና መዲናን በሐዘን ሲሞላ፣ ለሌሎች ግን መንግስት ላይ ለማመፅ ወርቃማው ዕድል ነበር። እንደ በኒ ተሚም ያሉ ጎሳዎች ዘካ አንከፍልም አሉ። ልብ በል አዚዝ አልሐሰን፣ በእስልምና ዘካ የሚባል ነገር የለም ሳይሆን ያሉት ለአቡበከርና ለመዲና አስተዳደር አንከፍልም ነበር ነው ያሉት። አቡበከር ግን ይህን ተረድተው ነበር። እንዲህ አይነቱ እምቢተኝነት ለትልቅ አመፅ በር እንደሚከፍት ያውቅ ነበር። ለአላህ መልእክት
መልእክተኛ ሲሰጡት ከነበረው አንዲት የገመድ ቁራጭ እንኳን ቢከለክሉኝ እዋጋቸዋለሁ አለ። ግን አዚዝ አልሐሰን ችግሩ ዘካ መከልከል ብቻ አልነበረም። በየመን በገጠፋንና በተለያዩ ቦታዎች ላይ ነብይ ነን የሚሉ ሰዎች ተነሱ። በተለይም በየማማ በሙሰይለማ ሀገር ሙሉ ለሙሉ ክህደትና ለጦርነት መዘጋጀት ነበር። ይህ ሁሉም የሆነው በድንበር አካባቢ የሮምና የፋርስ ስጋት እያለ ነው። ነገር ግን አቡበክርን ስዲቅ ያ ሁሉንም በእርጋታ የሚያስተናግድ ሰው አሁን ግን ቆራጥ ሆኖ እናገኘዋለን። የመልእክተኛው ገመድ እንኳን ብትሆን አልተዋትም አሉ። ነገር ግን ከባዱ አዚዝ አልሐሰን አፈጻጸሙ ወታደራዊ ብቃት ይጠይቃል። እዚህ ጋ ነው እንግዲህ የኻሊድ ኢብን አልወሊድ ወታደራዊ ሌጀንደሪ የሚጀምረው። የሙስሊሞች ጦር በፍጥነት ተንቀሳቀሰ። ነገር ግን ትልቁ ፈተና የማማ ላይ ያለው የሙሰይለማ ጦር ነበር። አቡበከር ለኻሊድ እንዲህ አለው፣ ሲር ኢላ ሙሰይለመተ ወመን መዐህ ወላ ቱብቂ ፊል የማመተ ራየተ ሸርክ ኢላ መዘቅተ። ወደ ሙሰይለማ ዝመት፣ የክህደትን ባንዲራ ሳትቀዳድ እዛ እንዳትቀር ብለው ጻፉለት። ኻሊድ ከ13,000 ሙሃጅሮችና አንሳሮች ጋር ዘመተ። እዛ ሲደርስ ግን የሙሰይለማ ጦር 40,000 ወታደር አሰልፈው ጠበቀው። 13,000 ቨርስስ 40,000። ሙሰይለማ ለሰራዊቱ እንዲህ ስል ያነሳሳል፣ ሙሐመድ ሞቷል። አቡበከር ደግሞ እንደኛው የቁረይሽ ሰው ነው። እኛ የየማማ ሰዎች ነን፣ ብዛት አለን። አላህ ለነሱ ነብይ እንደሰጠ ለእኛም ሰጥቷል። ዛሬ ከተዋጋችሁ ክብር ታገኛላችሁ። ይህ ጦርነት አይደንቲቲ ጦርነት ነው። ጦርነቱ ሲጀመር የቁጥር ብልጫው የሙስሊሙን ጦር አርበደበደው። ሰራዊቱ ተቀላቀለ፣ ስርዓት ጠፋ፣ ሰዎች መሸሽ ጀመሩ። የሙሰይለማ ሰዎች እስከ ኻሊድ ድንኳን ድረስ ዘለቁ። ነገር ግን በዚህ ቀውስ ውስጥ ታላቁ ኮማንደር አንድ ውሳኔ ወሰነ። ሰራዊቱን በጎሳና በቤተሰብ ከፋፈለ። እያንዳንዱ ተዋጊ የቤተሰቡን ስም ይዞ እንዲዋጋ አደረገ። አንድ ሰው ቢሸሽ የራሱን ስም ብቻ ሳይሆን ጎሳውን እንደሚያሰድብ እንዲሰማው አደረገ። ውጊያው በድጋሚ ቀጠለ። በመጨረሻም የሙስሊም ጦር ሙሰይለማን በመግደል ማሸነፍ ቻለ። ታሪክ ጸሐፊው ኢብን አልአሲር ሲጽፉ ካነ ኻሊድ ኢብን አልወሊድ ሰይፍ አላህ አልመስሉል አንቀዘ አላሁ ቢሂ አልኢስላም ባዕደ ነቢይ። ኻሊድ የአላህ የተመዘዘ ሰይፍ ነበር። አላህ በሱ አማካኝነት ከነቢዩ በኋላ እስልምናን አዳነ። ግን አዚዝ አልሐሰን የኻሊድ ብቃት በዘመኑ ብቻ ሳይሆን በዘመናዊ የወታደራዊ መለኪያም እጅግ አስደናቂ ነው። የአሜሪካ ጦር ኮሌጅ 2012 በሰራው ጥናት የኻሊድን ዘመቻዎች በዘመናዊ ኦፕሬሽናል አርት መነጽር ተንትኖታል። እንዴት አንድ 7ኛው ክፍለ ዘመን ላይ የነበረ ሰው እስከ ዛሬ የሚሰሩ ወታደራዊ ታክቲኮችን መፍጠር ቻለ? የጦርነቱን ሜዳ ማፕ እንመልከት። በወቅቱ ሁለት ታላላቅ ሀያላን ነበሩ፣ ሮም እና የፋርስ ኢምፓየር። እነዚህ ሁለት መንግስታት እርስ በርስ በመዋጋት እጅግ ተዳክመው ነበር። ልክ በ12ኛው ዙር ላይ እንዳሉ ሁለት ቦክሰኞች ሆኑ። አረቦች ደግሞ አንደርዶግስ፣ ያልተገመቱ አዲስ ተጫዋቾች ነበሩ። ከዚህ በፊት የሮም እና የፋርስ ድንበር ጠባቂ የነበሩ አረብ ጎሳዎች ፈራርሰው ስለነበር ድንበሩ ክፍት ነበር። ይህ ክፍተት ለሙስሊሙ ጦር ምቹ ሁኔታን ፈጠረ። እዚህ ጋር የኻሊድ ኢብን አልወሊድን ወታደራዊ ልቅነት የሚያሳዩ 3 ወሳኝ ፖይንቶችን ላሳይ። አዚዝ አልሐሰን የሞታ ጦርነት፣ ታክቲካዊ ማፈግፈግ። ይህ ጦርነት የተካሄደው በ8ኛው ዓመተ ሂጅራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ማድረስ ቀጥለው ሐሪስ የተባለውን ሰሃቢ ወደ ገሳሲናዎች ይልኩታል። የገሳሲናዎች ንጉስ ሹራህቢል ዳዕዋቸውን ሪጀክት አድርጎ ብቻ አልተወም። የነቢዩን መልእክተኛ ሐሪስን ገደለው። ረሱል ዐለይሂ ሰላቱ ወሰላም ሊቀጧቸው ተነሱ። 3000 ወታደሮችን ላኩ። ነገር ግን አዚዝ አልሐሰን ሙስሊሞች ሙዕታ ሲደርሱ አንድ ግዙፍ የሮም ሰራዊት ጠበቃቸው። ቁጥራቸው ከ100,000 በላይ እንደሆነ ይነገራል። ሶስቱም የሙስሊም ጦር አዛዦች ዘይድ፣ ጃዕፈር፣ አብደላህ በየተራ ሸሂድ ሆኑ። ሰራዊቱ ያለ መሪ ቀረ። ኻሊድ መሪነቱን ተቀበለ። ኻሊድ አጣብቂኝ ውስጥ ገባ። ቢዋጋ ጦሩን ይጨርሳል፣ ቢሸሽ ደግሞ መዋረድና እልቂት ነው። ኻሊድ አንድ ሳይኮሎጂካል ጨዋታ ተጫወተ። ሌሊቱን ሙሉ ሰራዊቱን ቦታ አቀያየረ። ቀኙን ወደ ግራ፣ የግራውን ወደ ቀኝ፣ የፊቱን ወደ ኋላ፣ የኋላው ወደፊት አደረገ። ወታደሮቹ ልብሳቸውን እንዲቀይሩ አዘዘ። የተወሰኑ ፈረሰኞች ደግሞ ከርቀት አዋራ እንዲያስነሱና እንዲጮሁ አደረገ። ጠዋት ላይ ሩሞች ሲያዩ ፊታቸው የተለየ ጦር፣ አዲስ አዋራና ባንዲራ ተመለከቱ። ለሙስሊሞች እርዳታ መጣላቸው ማለት ነው ብለው ደነገጡ። ኻሊድ ይህንን ድንጋጤ ተጠቅሞ በኃይል ያጠቃቸውና ቀስ በቀስ በስርዓት ወደኋላ ማፈግፈግ ጀመረ። ሮማውያን ይህማ ወጥመድ ነው ብለው ፈርተው አልተከተሉትም። ኻሊድ 3000 ወታደሮችን ከእልቂት አድኖ በትንሽ ኪሳራ ተመለሰ። አንዳንድ ሪዋያዎች መዲና ሲደርሱ ያ ፉራር ፈረድቱም ፊ ሰቢልላህ፣ እናንተ ፈሪዎች ብሎ ቢጮውባቸውም ነቢዩ ሰለላሁ ዐለይሂ ወሰለም ገብተው በልሁም ኩራሩን ኢንሻአላህ፣ እነሱ አፈግፋጊዎች ሳይሆኑ ተመልሶ አጥቂዎች ናቸው አሏቸው። በዚህ ዕለት ነው ኻሊድ የአላህ የተመዘዘ ሰይፍ የተባለው። ከዚህ ክስተት ትልቅ ትምህርት እንወስዳለን። አዚዝ አልሐሰን በሙዕታ ጦርነት ላይ ኻሊድ የሰራው ስራ በዘመናዊ የጦርነት ሳይንስ ሬትሮግሬድ ይባላል። ታክቲካዊ ማፈግፈግ። የሚገርም ነው አዚዝ አልሐሰን። በዛ ዘመን እንዲህ አይነት ኢንተለጀንስ ያኔ ኻሊድ
በዛ ድርጊቱ ሊያልቅ የነበረውን ጦር ብቻ ሳይሆን ገና እየተነሳ የነበረውን የኢስላም ደውላ ነበር ከውድቀት ያዳነው። እዚህ ጋር ቆም ብለህ ታስባለህ አዚዝ አልሐሰን። ምርጥ የጦር መሪ ማለት ዝም ብሎ ሳያስብ ሳያሰላ ጥቃት የሚፈጽም ሳይሆን መች ማጥቃት እንዳለበት መች ማፈግፈግ እንዳለበት ጠንቅቆ የሚያውቅ ነው። በሰከንድ ዋን አዚዝ አልሐሰን የወለጃ ጦርነት ደብል ኢንቨሎፕመንት በ12ኛው ዓመተ ሂጅራ ኻሊድ ኢራቅ ውስጥ ፋርሶችን እየቀጣ ነበር። በወለጃ ጦርነት የፋርስ ጦር ከሙስሊሞች ጦር በቁጥር እጥፍ ነበር። መሪያቸውም ዘመናዊ ነበር። ኻሊድ እዚህ ጋር ነው ዝነኛውን የፒንሰር ሙቭመንት የተጠቀመው። ሁለት ቡድን ፈረሰኞች ከኮረብታው ጀርባ ደበቀ። የራሱን ጦር መሃል አዳክሞ ጠላት ወደ መሃል እንዲገባ ፈቀደ። ፋርሶች በድል ስሜት እየገፉ ሲመጡ የኻሊድ ፈረሰኞች ከኋላና ከጎን መጡባቸው። ፋርሶች ልክ በማሰሮ ውስጥ እንዳሉ ሆኑ። መሳሪያቸውም ብዛታቸውም ዋጋ አጣ። እዚህ ጋር አዚዝ አልሙሻሂድ ኻሊድ ወሳኝ መርህ ተጠቀመ። ኖርማሊ ፊት ለፊት ተዋግቶ ጦሩን ከማዳከም ጠላትን አስደንግጠህ አንገቱን ማለት ፈጣን እርምጃ ባነሰ ኪሳራ። ኢማጂን አንድ የተከበበ ጦር ምን አይነት ሳይኮሎጂካል ቀውስ ውስጥ እንደሚገባ ኢቭን የማምለጥ እድል የለንም ብለው ማሰብ ይጀምራሉ። ኻሊድ ሊትራሊ ይሄን ያደረገው። ሩሞች ከዛ ሁሉ ኃይል ጋር ኻሊድ ፊት ወደቁ። ወታደራዊ ልህቀት እየተመለከትክ ነው አዚዝ አልሐሰን። በሚገርም ሁኔታች ኻሊድ የተጠቀማት ታክቲክ አሁን ላይ ዘመናዊ የወታደራዊ ጥናቶች ውስጥ ብዙ ቦታ ላይ ሲጠቀስ እንመለከታለን። ታላላቅ ሙአሪኾች እንደ ፍሬድ ማግኖነር ኤንድ ዋልተር ይህን ጦርነት እንደገና መልሰው አይተው በማጥናት እንዲህ አሉ። ይህ ኻሊድ እዚህ ቦታ ላይ የተጠቀመው ታክቲክ ከሌሎች ጦርነቶቹ በጣም በልህቀት የተሞላ መሆኑና ሊጠና ይገባል ይላሉ። ደሰርድ ዋን አዚዝ አልሐሰን የየርሙክ ጦርነትና የበረሃው ጉዞ። የሶሪያው ጉዳይ አስጊ ሲሆን አቡበክር ኻሊድን ከኢራቅ ወደ ሶሪያ ጠሩት። ነገር ግን መንገዱ በጠላት የተያዘ ነበር። አንድ መንገድ ብቻ ነበር፣ እሱም ውሃ የለውም። ማንም ደፍሮ ማይሄድበት ገዳይ በረሃ። መሪው ራፊዕ ይህንን መንገድ ማንም በህይወት አልፎት አያውቅም ይላል። ኻሊድ ግን አንድ ዘዴ ቀየሰ። ግመሎቹን ውሃ አጠጣና አፋቸውን ቋጠረ። በጉዞው ላይ ግመሎቹን እያረደ ውሃቸውን ለፈረሶችና ለሰዎች አጠጣ። በ5 ቀን ውስጥ የማይቻለውን በረሃ አቋርጦ ልክ እንደ መንፈስ በሮማውያን ጀርባ ተከሰተ። በመጨረሻም በየርሙክ ጦርነት ግዙፉን የሮም ሰራዊት ገጠመ። በ6ኛው ቀን ኃይለኛና አዋራማ ንፋስ ሲነሳ ኻሊድ የደበቃቸውን ፈረሰኞች አሰማራ። የሮም ሰራዊት ተሰበረ። ሄረክለስ የሮም ንጉስ ሰላም ሁኚ ሶሪያ፣ ዳግም የማንገናኝበት ስንበት ብሎ ተሰናበተ። አዚዝ አልሐሰን የኻሊድ ጀብዱ ዝም ብሎ እድል አልነበር። እሱ በዘመናዊ የወታደራዊ ሳይንስ የሚታወቁትን የማኑኤል ዌልፌር ፍጥነትና ማደናቀፍ፣ በስነ ልቦና ጦርነት ጠላትን መምታት፣ ስትራቴጂክ ማፈግፈግ፣ እነዚህን ሁሉ በደመነፍስ ተጠቅሟል። ኻሊድ ኢብን አልወሊድ በህይወት ዘመኑ 100 በላይ ጦርነቶችን መርቶ አንድም ያልተሸነፈው እውነተኛው የአላህ የተመዘዘ ሰይፍ ነው። ይህ አዚዝ አልሐሰን የአንድ ሰው ታሪክ ብቻ አይደለም። ይህ የታሪክን አቅጣጫ የቀየረ ሰው ታሪክ ነው። ኻሊድ ባይኖር ምናልባት ዓለምን በዚህ መንገድ አናያትም ነበር። አዚዝ አልሐሰን የዛሬው ፕሮግራማችን እዚህ ላይ ያበቃል። በቀጣይ ፕሮግራም እስክንገናኝ ዱምቱም ሳሊሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።